መብራን ማረግ የምታገኙት እናንተ። አንድ ወታደር በትንሹ 7 ዓመት ይፈርማል። ወታደር ቤት ሲገባ ወዶ 7 ዓመት ይፈርማል። ደበረኝ ትግላችሁ ካለ አይወጣም። ከ7 ዓመት በኋላ ነው ትወጣለህ የሚባለው። 7 ዓመት ላይ ሊወጣ እንኳን ትግሉ ባይመቸው ከልቶ ባይሄድ ባይጠፋ ሲከዳ ጥሩ አይደለም የሚጻፍበት ደብዳቤ። ሀገሬ ከዳ ፖለቲካው ቆሻሻ ነው። የነሱን ቆሻሻነት ሳይሆን የሚናገሩት የነሱ ቆሻሻ ስራ ደብሮት የወጣ ሳይሆን ብሎ የሚናገሩት ሀገሩን ለጠላት አሳልፎ ሰጥቶ ከርቶ ይመጣ ብሎ ጽፎ ቀበሌ እንዲያጨናንቅ ያደርጋሉ። 7 ዓመቱን ጠብቆ ደግሞ ከወታደር ቤት እወጣለሁ ካለ ልክ 6ኛ ዓመቱ ላይ ምክትል 10 አለቃ ማሲንቆ መምጫን ታውቃላችሁ። 1 ቪ ምናልባት አሁን እሱ ማረግ ካለ እኔ እንጃ ኢትዮጵያ ውስጥ ባለው የኑሮ ግሽበት እሷም ልትጠፋ ትችላለች። እንደነ ስሙኒ ሳንቲ እንደነ 5 ሳንቲ ሙሉ 10 አለቃ ይሆናል መጀመሪያው። በእኔ ዘመን ግን ምክትል 10 አለቃ፣ ሙሉ 10 አለቃ፣ 50 አለቃ፣ ምክትል 100 አለቃ፣ ሙሉ 100 አለቃ እየተባለ ይቀጥላል። ልክ በ6ኛው ዓመት ያቺን ይሰጡሃል። 3 ዓመት ያራዝሙባል። 10 ዓመት ሆነ ማለት አይደል? የነሱን ግማታም ፖለቲካ፣ የቆሸሸ ፖለቲካ፣ እግር የሚል ፖለቲካ ፈንገስ እግርህ እያወጣ ሌላ 3 ዓመት ትጨምራለህ። ትግሉ ሳይጠብቅ እና ወታደር ተናገሩ። ያ ሁሉ ወታደር ፊት ለፊት ገብቶ እግረኛው እየተዋጋ እየሞተ ማረግ የሚያገኘው ከኋላ ያለው አመራር ነው። ምንም ጥይት ድምጽ፣ የከባድ መሳሪያ ድምጽ እንኳን የማይሰማ የሚሞተው እሱ ነው። አፍተር ጦርነት አፍተር ዋር ደግሞ ቤተሰብ አይረዳም። የለም መርዶ። በህወሓት ጊዜ ትዝ ይለኛል በኢትዮ ኤርትራ ለሞተባቸው ልጆች 20 ሺህ ብር 30 ሺህ ብር ይሰጡ ነበር። በዛ ጊዜ ብሩ ጥሩ ነበር። ያው ለሀገሩ ሄደ፣ ቤተሰብ የሚያምነው ሞተ፣ ካሳገኘን ትንሽም ቢሆን ያጽናናል። ትንሽም ቢሆን መንግስት ሲያከብር ያጽናናል። ይሄን ምላችሁ ጻድቅ ነው ህወሓት እያልኩ አይደለም። እንደ ህወሓት ምድር ላይ ኃጢአተኛ የለም። ህዝቡን የበላ ህዝቡን ያስለቀሰ በየእስር ቤት በየምናምኑ ሰው ያሰቃዩ ያንገላቱ። የሚገርመው እንኳን እኔን እንኳን ህወሓት ሙክት የሚባል የትግራይ ልጆች ካወቃችሁት ወይም የጎንደር ኡመራ ልጆች ታውቃላችሁ። ሙክት ጸሊም ርዕስ የሚባል ተራራ ጥቁር ተራራ ማለት ነው። በጠላት ጥይት ከመመታቱ የተነሳ ጥቁር ነው ተራራው፣ ድንጋይ በቃ ጸሊም ርዕስ ይባላል። እዛ ተራራ ውስጥ እንኳን 4 ወር ጨለማ ቤት ውስጥ አስሮኛል። ጨረቃ ፀሐይ ህወሓት ትግል በቃኝ መሳሪያ ፈታለሁ ወደ ሀገር ቤት ሄዳለሁ ስላልኩኝ እንኳን በዛ ዘመን እንኳን ትግል ሳይገባኝ ሲቀር ሳይጥመኝ ሲቀር እንደ መከላከያ ጠይቄያለሁ። አልታገልም ብያለሁ። እኔን ያሉ ወይም የኔን ሐሳብ የተጋሩ ሰዎች ከኔ ጋር እኩል ከ300 ያላነስን ሰዎች በብርጌድ ደረጃ ታስረናል። የምታውቁት ሰዎች ሙክትን አውቀዋለሁ። የስ ጃውስ ካወቀው ሙክትን ማላውቀውን ነገር አልነግርም። ስለዚህ ከኔ ጋር የነበራችሁ ልጆች ታውቃላችሁ።